ቤተሰብ ዛሬ የማሳያችሁ ዱባይ ውስጥ ቪዛ በትክክል አክቲቭ መሆኑንና አለመሆኑ የምታዩበት ይሄ ዩኤኢ አይሲፒ የሚባል አፕሊኬሽን አለ። በዛ አፕሊኬሽን የምታደርጉት ምንድነው? ቪዛችሁ ፌክ ነው ወይስ ኦሪጂናል ነው? ኤክስፓየር ዴት ውስጥ መቼ ነው የሚያበቃው የሚለውን ነገር ክሮስ ቼክ ታደርጉበታላችሁ። የዱባይ አይዲ ያላችሁ ያረዝ ነው የምጠይቁት። የዱባይ አይዲ ለሌላችሁ ደግሞ የፓስፖርታችሁን በማስገባት የስንት ጊዜ ቪዛ እንዳላችሁ በዛ ክሮስ ቼክ ማድረግ ትችላላችሁ፣ ማረጋገጥ ትችላላችሁ ማለት ነው። ለምሳሌ እኔ አሁን ክሮስ ቼክ ማድረግ እፈልጋለሁ ለኤግዛምፕል ላሳያችሁና ከዛ ልክ እንደዚሁ እናንተም የራሳችሁን ቼክ ታደርጋላችሁ። ማንኛውም ኤጀንሲ ቪዛ ወጣሁላችሁ የዱባይ ቪዛ ወጣሁላችሁ ምናምን ባላችሁ ሰዓት ቀጥታ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ይኸው እንደዚህ ሆኖ ይከፍታል። ልክ ከከፈተ በኋላ ትንሽ እንደዚህ እንግሊሽ ያው በምትችሉት አረብኛ የምትችሉ ከሆነም አረብኛ ማድረግ ትችላላችሁ። ይሄን አለው ትሉታላችሁ። ሁሉ ነገር እንትን እንዲል አለው ካላችሁ በኋላ አክሰስ እንዲያደርግ ከፈቀዳችሁ በኋላ ከዛ በኋላ ያው እዚህ የዩኤኢ መኖሪያ ፈቃድ ያላችሁ በዚህ በሳይን ኢን ዩኤኢ ፓስ የሚባል ሌላ አፕሊኬሽን አለ። በዛ መጀመሪያ ራሳችሁን አይዲያችሁን አስገብታችሁ አይደንቲፋይ ስለምታደርጉ በዛ ቀጥታ መግባት ትችላላችሁ። እሱ ግን ያው ቬሪፋይድ የሆነ አካውንት ያስፈልጋችኋል። ለጊዜው ግን ኢትዮጵያ ላይ ሆናችሁ ወይም ሌላ ዓለም ላይ ሆናችሁ የቪዛችሁ ጉዳይ መከታተል ፎሎ አፕ ማድረግ ከፈለጋችሁ በዚህ ነው የምትችሉት። ይኸው ፋይል ቫሊዲቲ የሚል አለ፣ እዛ ትገባላችሁ ማለት ነው። ኦኬ ከዛ እዚህ ውስጥ ያስገባችኋል። ከዚህ በፊት የሁለት ዓመት ቪዛ ምናምን የነበራችሁ ሰዎች ቼክ የምታደርጉት ይኸው ይሄ መጀመሪያ ፓስፖርት ኢንፎርሜሽን የሚሉት ትነኩና የሁለት ዓመት እንትን ሬዚደንስ ቪዛ ያላችሁ ሰዎች ሬዚደንስ ላይ ነው ቼክ የምታደርጉት። ቪዚት ቪዛ ወይ ደግሞ የሁለት ወር ኤምፕሎይመንት ቪዛ ምናምን ያላችሁ ሰዎች ደግሞ ቪዛውን ነው ቼክ የምታደርጉት ማለት ነው። እዚህ ቪዛ የሚለው ነገር ላይ ትነካላችሁ። ከዛ በኋላ ፓስፖርት ነምበር ነው የምታስገቡት። ላይክ ለምሳሌ የኔ ራሴ ፓስፖርት ነምበር አስገባሁኝ። ከዛ ኤክስፓየር ዴት መቼ ነው የሚለውን ኤክስፓየር ዴት አስገባለሁ። ኤክስፓየር ዴት እዛ ሞባይል እንትን ፓስፖርታችሁ ላይ ያለውን ኤክስፓየር ዴት ፈልጋችሁ ታስገባላችሁ ማለት ነው። ለምሳሌ እኔ ራሴ በዚህ ጊዜ ነው ኤክስፓየር ዴት የሚያደርገው። እዚህ ናሽናሊቲ የሚለው ላይ ፓስፖርታችሁ ላይ ባለው ኢትዮጵያ ይላል። እኔ ኢትዮጵያ ነው ማረገው። ከዛ ሰርች ትሉታላችሁ። ጠብቁና ቬሪፋይ እያደረገ ነው። አሁን ልክ ቬሪፋይ አድርጎ ሲጨርስ ያመጣልናል አክቲቭ መሆኑ አለመሆኑ፣ ስንት ቀን እንደቀረው፣ መቼ ኤክስፓየርድ እንደሚያደርግ። ኢቭን ከዚህ በፊት ዱባይ ላይ ገብታችሁ ወጣችሁ ከሆነ ከዚህ በፊት የዱባይ መረጃ ካላችሁ፣ ባንክ ካላችሁ፣ ሁሉ ነገር መረጃችሁን እናንተን በተመለከተ እንትን ያደርጋል ማለት ነው። ለምሳሌ እንደዚህ ይላል። ፋይል ኢንፎርሜሽን የምትለው እዚህ የመደመር ምልክት አለች። አንድ ፋይል ነምበር አለ። ይሄ ፋይል ነምበር ለሁል ጊዜም አንድ ጊዜ ዱባይ ከገባችሁ ፋይል ነምበራችሁ ተመዝግቧል። ይሄ ኮንቨርት ቱ ሬዚደንስ ይላል የኔ ለምሳሌ። ስለዚህ የኔ ቪዛ ሬዚደንስ ነው። ያው ጊዜው እንትን ይላል ማለት ነው። ከዚህ በፊት ማየት ከፈለጋችሁ ቪው ኦልድ ፋይል ትላላችሁ። ከዚህ በፊት የተመላለሰባችሁ ካንስል የተደረገው ምናምን ያሳያችኋል ማለት ነው። ተመሳሳይም ልክ እንደዚሁ ነው። የቪዛ ጉዳይም በዚሁ ማየትና ማረጋገጥ ትችላላችሁ። መቼ ኤክስፓየር እንደሚያደርግ መቼ እንዳል ጀስት ያደርጋላችሁ። ከዛ ኦቨርስቴይ ላይ ላለመግባት ወይም የሆነ ቅጣት ቀረማ ውስጥ ላለመግባት የራሳችሁን ውሳኔ ትወስናላችሁ ማለት ነው። አመሰግናለሁ።